ማርያም በጣም ነው የምወዳት። በቃ ከሁሉም ነገር አስበልጬታለሁ። እመቤታችንን የሚገልጽበት መንገድ ቃላት ያጥረኛል። እመቤታችን በጣም ለእኔ ብዙ ነገር አድርጋልኛለች። እመቤቴ በጣም ደግ ናት እና ሰዎችን ምን ያህል እንደምትወዳቸው ፈጣሪን ለሰዎች ምን ያህል እንደምታማልድ ተረድቼባታለሁ። እመቤታችን ከብዙ ነገር አድናናለች እና ብዙ ሰዎች የሚሆኑትን ነገሮች እሱን ትታልን ከዛ ነገር አውጥታን ድናናል። እመቤታችን አጠብቃናለች፣ ጥላ ከለላ ሆናናለች እና እመቤታችንን እወዳታለሁ በጣም እና ደግ እናት ናት። ጥሩ ምሳሌ በቃ ብዙ ነገር እሷ ለእኛ ብዙ ነገር አድርጋልናለች። እንደ እናት ብዙ ነገራችን ሆናለች። እናት ብቻ አይደለም እናት፣ አባት፣ ብዙ ነገር እና እመቤታችን ለመግለጽ በጣም ቃላት ያጥረኛል። እወዳታለሁ እመቤታችን ሀገሬን እንድትጠብቅልኝ፣ ዓለምን እንድትጠብቅልኝ እመቤታችን የምጠይቃት ወይም ደግሞ ጠይቀት ቤተክርስቲያን ውስጥ እንደ ጸሎት ምናምን ጠይቀት ማቀው ኪዳነ ምሕረት ለምነት አውቃለሁ፣ ስለተስያ አውቃለሁ እና እሱ ገና እያጠበኩኝ ነው። ግን ብዙ ነገር እመቤት አድርጋልኛለች። ሳልጠይቃት ያለኝን ልቤ ላይ ያለውን ነገር ብዙ አድርጋልኛለች። የሰውን ልቦና ታውቃለች መብርሃንና ብዙ ነገር አድርጋልኛለች ኪዳነ ምሕረት። እመቤታችንን ብዙ ነገር ጠይቃት አውቃለሁ፣ ብዙ ነገርም አድርጋልኛለች። እመቤታችን እንድታደርግልኝ ደስ የሚለኝ ነገር ቤተሰብ እንድጠብቅ